እንደ ኤሮፓያኑ አቆጣጠር በ2021 ዓመተ ምህረት ታዋቂው የእንግሊዝ ጋዜጠኛና የታሪክ ተመራማሪ ባርናቢ ፊሊፕስ አንድ መጽሐፍ አሳተመ። መጽሐፉ ሉፕ ብሪታን ኤንድ ዘ ቤኒን ብሮንዝስ ይባላል። በዚህ መጽሐፉ ላይ በብሪቲሽ ሙዚየም ውስጥ ስለሚገኙ የኢትዮጵያ ታቦታት አንድ ክፍል ሰጥቶ ያትታል ማለት ነው እና በመጽሐፉ ካነሳቸው ሀሳቦች መካከል የማይታየው ክፍል ዘሩም doesn't exist ብሎ የገለጸው አለ። በዚህ ክፍል ላይ እነዚህ የኢትዮጵያ ታቦታት በምን መልኩ በሙዚየም ውስጥ እንደተቀመጡ ገልጿል። አንደርግራውንድ ጨለማ በሆነ ክፍል ውስጥ ተዘግቶባቸው ነው፣ ማንም ሰው አይጎበኛቸውም። እንደዚሁም በከፍተኛ ሴኩሪቲ እየተጠበቁ እንደሚቀመጡ ገልጿል እና ለዚህም እንደ ምክንያት እሱ ጠይቆ ያገኘው ምላሽ ምንድን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦታትን አክብራ ስለምትይዝ ያንን ክብር ላለመንፈግ ነው ከሰው ነጥለን ከመሬት ስር ወይም አንደርግራውንድ ባለ ክፍል ውስጥ ያስቀመጥነው፣ ጨለማም እንዲሆን ጎብኚዎችም እንዳይጎበኙት የተደረገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለታቦት ያላትን አያያዝና ክብር ለማስቀጠል ነው የሚል ምላሽ እንዳገኘ ባርናቢ ፊሊፕስ በመጽሐፉ ላይ ገልጿል። ሁለተኛው ደግሞ የሰራተኞቹ ጭንቀትና ፍርሃት። ባርናቢ ይህንን መጽሐፍ እያዘጋጀ ባለበት ወቅት የብሪቲሽ ሙዚየምን ሰራተኞች ቃለመጠይቅ የማድረግ እድል እንዳገኘ ይገልጻልና በዛ ቃለመጠይቅ ውስጥ ሰራተኞቹ የነገሩት ነገር ወደዚያ ክፍል ሲገቡ በሌላ ክፍል ውስጥ ሲገቡ የማይሰማቸውን አይነት እንግዳ የሆነ ስሜት እንደሚሰማቸው፣ እጅግ እንደሚፈሩ፣ እጅግ እንደሚንቀጠቀጡ ተናግሯል። ከዛም በላይ ደግሞ ሰራተኞቹ የጸጸት ስሜት እንዳላቸው፣ የታቦቱን ኃይል በቅርበት ስለሚያዩት፣ ሙዚየሙ ደግሞ እየተጠቀመበት ስላልሆነ ዘግቶ ነው ያስቀመጠው፣ ለባለቤቶቹ ደግሞ እጅግ አስፈላጊ የሆነ ነገር እንደሆነ ስለገባቸው ይሄ ታቦት እዚህ ተዘግቶ በመኖሩና በመቀመጡ ከፍተኛ የሆነ የጸጸት ስሜት እንዳለባቸውም ስለ ሰራተኞቹ ገልጿል። እንደዚሁም ደግሞ ብሪቲሽ ሙዚየም በዚህ ቅርስ አሁን ላይ እየተጠቀመ ካልሆነ ወይ ገቢ እያገኘበት ካልሆነ ለሕዝብ እያሳየው ካልሆነ ለተመራማሪዎች ክፍት ካልሆነ ለምንድን ነው ወደ ሀገሩ የማይመለሰው የሚል በሰራተኞች ዘንድም እጅግ ከፍተኛ የሆነ ውዝግብ እንዳለ ገልጿል ማለት ነው። እናም ባርናቢ ሀሳቡን ሲጠቀልል እነዚህ 11 የኢትዮጵያ ታቦታት የሙዚየሙ እስረኞች ሆነው ተቀምጠዋል ይላል። ለመሆኑ እነዚህ 11 ታቦታት እንዴትና መቼ ከኢትዮጵያ ተወሰዱ ስንል ታሪኩ ወደ መቅደላ ይዞን ይሄዳል። የዛሬ 158 ዓመታት ገደማ በፊት ማለት ነው። በመቅደላ ጦርነት እንደምናውቀው አፄ ቴዎድሮስ ከእንግሊዛውያኑ ጋር የገቡበት ግብግብ ለዘመናዊ ጦር መሳሪያ ለማዘጋጀት አፄ ቴዎድሮስ ለንግስት ቪክቶሪያ በላኩት ለእንግሊዟ ንግስት የላኩት ደብዳቤ ምላሽ አላገኘላቸውም ነበረ። በቀናነት የጠየቁት ጥያቄ ነው። ለምን ምላሽ እንዳልሰጧቸው ስላልተረዱ በኢትዮጵያ ውስጥ ይገኙ የነበሩ እንግሊዛውያንን ሰብስበው እንደሚታወቀው ሴባስቶፖልን አሰርተዋል። ከዛም በኋላ በጣም ስላበሳጯቸው እንግሊዞቹ እነዚህን እስረኞች ኢትዮጵያ ውስጥ አስረዋቸው ነበርና የእንግሊዝ ጦር በጀነራል ናፒር እየተመራ የመጣው የእንግሊዝ ጦር ምክንያት አድርጎ የመጣው እንግዲህ እነዚህን እንግሊዛውያን ከኢትዮጵያ ለማስፈታት ነው። ግን በጣም የሚገርማችሁና አስደናቂው ነገር የእንግሊዝ ጦር ወደ ኢትዮጵያ ሲመጣ አብሮ የዚህ የብሪቲሽ ሙዚየም የጥንታዊ ቅርሶችና ጽሑፎች ባለሙያ የሆነው ሪቻርድ ሆልምስ የተባለ ሰው አብሮ ተልኮ ነበረ። ይህ ሰው ወታደር አይደለም፣ የጦር መሳሪያ ተጠቅሞ ሰዎችን መውጋት አይችልም። የብሪቲሽ ሙዚየም ባለቤት ነው። በቀጥታ ይሄ ሰው የተላከው ገንዘብ ተሰጥቶት ተመድቦለት ማለት ነው ከኢትዮጵያ ቅርሶችን እንዲሰርቅ ነበረ አብሮ ወደ መቅደላ የመጣው ማለት ነው። እና ጦርነቱ እየተከናወነ ባለበት ጊዜ ላይ ከጦርነቱም በኋላ እሱ እየዞረ ምን ጥሩ ነገር ምን ደህና ነገር እንዳለ ይሰበስብ ነበረ። እንዲያውም አፄ ቴዎድሮስ ራሳቸውን ከገደሉ በኋላ አስከሬናቸውን ስለሆነ ያገኙት
አስከሬናቸውን እንኳን አልማሩትም። እንደምናውቀው የለበሱትን ውድ ልብስ፣ ቀበቷቸውን፣ የራስ ፀጉራቸውን እንኳን ሳይቀር ላጭተው ነው የወሰዱት እና በዚያው መቅደላ አካባቢ ከሚገኝ መድኃኔዓለም ቤተክርስቲያን ገብቶ እነዚህን 11 ታቦታት ሪቻርድ ሆልምስ የተባለው ሰው እንደወሰደ በተለያዩ ጽሁፎች ላይም የሰፈረ ነገር ነው እና የዛኔ ኢትዮጵያ ተዋክባለች፣ ንጉሷ ሞቷል፣ የእንግሊዝ ጦር እያዋከበ ነው ያለው እና ካህናቱ በእንባ ይማጸኑት ነበረ። እየገባ እንግዲህ ያስቡት ታቦትን የሚያህል ነገር ከቤተ መቅደስ ሲሰርቁና ሲወስዱ በዛን ጊዜ የነበሩ ካህናት ያውም አፄ ቴዎድሮስን የሚያክል ንጉሥ የሞተባቸው መሪ የሌለበት ቦታ ላይ የሚሰማቸውን የሀዘን የቆጨት ስሜት፣ ምንም ነገር ማድረግ ያለመቻል ስሜት፣ አለማስጣል፣ በዛ ሁኔታ ውስጥ ሆነው ካህናቱ ይማጸኑት ነበረ። እባክህ ተው፣ አትንካ፣ ይሄን ነገር አትውሰድ ሲሉት፣ ሆልምስ ግን በዛን ጊዜ ራሱን እንደ ጀግና በመቁጠር ምክንያቱም ለሀገሩ ጀግና ነው፣ ሚሽን ተሰጥቶት ተልኳል፣ ዝረፍ ኢትዮጵያን ተብሏል እና ያንን ነገር እያሳካ ስለነበረ የኩራት ስሜት ነበረ የተሰማው፣ እንኳንስ የካህናቱን ልመናና ተማጽኖ ሊሰማ ማለት ነው። በርካታ ሀብቶችን እንግዲህ በበርካታ ዝሆን በበርካታ በቅሎ ኢትዮጵያ በታሪኳ ከተዘረፈችባቸው ጊዜያቶች መካከል በጣም ትልቁ ነው። በነገራችን ላይ የመቅደላ ጦርነት እና በደንብ አድርገው ነው በቃ እየዞሩ የበዘበዙት። ባለሙያ ይዘው ስለመጡ በየቦታው እየሄዱ የትኛው ብራና እጅግ ውድ እንደሆነ፣ እጅግ አስፈላጊ፣ እጅግ ጠቃሚ፣ የትኛው የነገስታት ዘውድ፣ የነገስታት አልባሳት በኢትዮጵያ ውስጥ አለ የምንላቸውን በርካታ ነገሮች እንግዲህ ይሄ ሪቻርድ ሆልምስ የተባለ ሰው ባለሙያም ስለሆነ በሱ መሪነት በደንብ አድርገው ዘርፈዋል ማለት ነው። እና ከዚህ ውስጥ ግን ለምንድን ነው ታቦታትን መውሰድ የፈለጉት? ምን ጥቅም አለው ታቦት ለነሱ? ለእኛ ያለውን ጥቅም ያለውን ትርጉም እናውቀዋለን በሃይማኖት፣ እነሱ ግን በዚህ ሃይማኖት ውስጥ ያሉ ሰዎች አይደሉም። እና ለምን ታቦታቱን መስረቅ አስፈለገ ስንል የመጀመሪያው የኢትዮጵያን በወቅቱ የነበረውን የኢትዮጵያን ስነ ልቦና ለመስበር ነበረ። ምክንያቱም ለታቦት ያለንን ነገር ኢትዮጵያውያን ምን ያህል አክብሮት በስርዓተ አምልኮታችን ውስጥም ምን ያህል ቁልፍ ነገር እንደሆነ ያውቃሉ። ነው በዛን ጊዜ ንጉስን የሚያክል ነገር ሞቶ ከዛ ደግሞ 11 ታቦታት ሲወሰዱ የኢትዮጵያውያን ቅድስናችንን እንዳጣን፣ የመማፀኛ ስፍራችን እንደተመዘበረ፣ ምሽጋችን እንደተሰበረ ያስባሉ ብለው ስለሚያስቡ የኢትዮጵያውያንን ስነ ልቦና ለመስበር ታስቦ ነው ማለት ነው እነዚያ ታቦታት የተሰረቁት። ሁለተኛው ምክንያታቸው ደግሞ የበላይነታቸውን ለማሳየት እንግዲህ እንደምናየው በኢትዮጵያ በዛን ጊዜ ደግሞ አብዛኛው ሕዝብ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነው። እንኳንስ አይደለም ታቦትን እንግዲህ የቤተክርስቲያንን ቅጥር ግቢውን ለአፈሩ እንኳን ለቅጠሩ እንኳን የምንሰጠው ክብር ይታወቃል። በዛን ዘመን ሲሆን ደግሞ አስቡት የዛሬ 158 ዓመት የነበረን ማንነት እንዳሁኑ ስላልተሸረሸረና ንጉሳችሁ ሞቷል፣ ያሻንን ነገር ማድረግ እንችላለን፣ እናንተን እዚህ ሆነው እንግዲህ መግዛት አልቻሉም። የአፄ ቴዎድሮስ ሲመጡ አርፈዋል። ስለዚህ ያላቸው ነገር ኢትዮጵያ ውስጥ ያሉትን ነገሮች በሙሉ ዘርፈው ተመልሶ መሄድ ነው። ኢትዮጵያን ቅኝ መግዛት አልቻሉም። ስለዚህ ማድረግ የሚችሉትን ነገር ሁሉ በዛን ሰዓት ላይ አድርገዋል እና የበላይነታቸውን ለማሳየት ተጠቅመውበታል ማለት ነው። ሌላው ለሙዚየሙ ለብሪቲሽ ሙዚየም በጣም ልዩና የተከበሩ ነገሮች ስለሆኑ እንደ ቅርስ ሲያዩዋቸው በሌላው ዓለም ላይ የሌለ ነገር ነው። በጣም ጥንታዊ ነው። ስለዚህ ብሪቲሽ ሙዚየም ውስጥ ቢቀመጥ በጣም ለሙዚየማቸው በርካታ ሰዎችን ትኩረት ይስብልናል ብለው በማመናቸው ነው። ሌላውና አራተኛው ምክንያት ደግሞ ከሀብትም አንጻር ታቦታቱ የተሰሩበት እንጨት፣ የተለበጡበት ማዕድን እጅግ ውድ ስለሆነ ያኔ ሪቻርድ ሆልምስ የሚያየው እስቲ የትኛው ምን ያህል ብር ያወጣልኛል፣ የትኛው ነው ውድ ከሚልም ነገር ትኩረት ያደርግ ስለነበረ ሌላኛው ምክንያታቸው ታቦታቱ የያዙትም ሀብት ነው ማለት ነው። እና የዛን ዘመን ነው ማለት ነው እነዚህ ታቦታት የተወሰዱትና 158 ዓመታት አካባቢ አልፈዋል። በመግቢያችን ላይ ያነሳነው ጸሐፊ ባርናቢ እንግዲህ በ2021 እንደ አውሮፓውያኑ አቆጣጠር ነው ባሳተመው መጽሐፍ ላይ ስለነዚህ ታቦታት አሁን በምን ሁኔታ ላይ እንዳሉ ያሰፈረው ማለት ነውና ራሱ ባርናቢ ፊሊፕስ ይህንን መጽሐፍ በሚያዘጋጅ ወቅት
ታቦታቱን ገብቶ ለማየት ጠይቆ ነበር የብሪቲሽ ሙዚየምን። ነገር ግን ፈቃደኛ አይደሉም። አስቡት እንግዲህ ይሄ ሰው እንግሊዛዊ ነው፣ ጋዜጠኛ ነው፣ የታሪክ ተመራማሪ ነው፣ መጽሐፍ እያዘጋጀ ነው። ስለዚህ ገብቼ ልያቸው ምናምን ሲል ለሱ እንኳን አልተፈቀደለትም። እና ምን ያህል በጥብቅና በሚስጥር እነዚህን ታቦታት ይሄ ሙዚየም እንዳያዛቸው በዚሁ ማረጋገጥ እንችላለን ማለት ነው። ስለ እነዚህ ታቦታት ባርናቢ ብቻ ሳይሆን በርካታ ጸሐፍት ይጽፋሉ፣ ይሟገታሉ። ከዚያ መካከል አንዱ ሪቻርድ ፓንክረስት ናቸው። እንግዲህ እኚህ ሰው በኢትዮጵያ ታሪክ ውስጥ ስማቸው በጉልህ የሚታወቅ ናቸው። ኢትዮጵያን ወዳድ የሆኑና ከነ ቤተሰባቸው እዚህ መጥተው ኑሯቸውንም ያደረጉ በዚሁ ኖረው ያረፉ ሰው ናቸው ሪቻርድ ፓንክረስት። በዜግነት እንግሊዛዊ ቢሆኑም እንኳን ከነዚህ ከኢትዮጵያ የተወሰዱትን ታቦታት አስመልክቶ ግን በግልጽና በአደባባይ የተቃውሞ ድምፃቸውን ያሰሙ ነበረ። እነዚህ ታቦታት ወደ ሀገራቸው መመለስ አለባቸው። እንደው በዚያን ወቅት እንግሊዝ በኢትዮጵያ ላይ ያደረገችውን ስርቆት የባህል ግድያ ብለው ነበረ ሪቻርድ ፓንክረስት የሚጠሩት ማለት ነው። እናም በአንድ ወቅት ምን ብለዋል? አንድ ሙዚየም ሊያሳየው የማይችለውን ሊመረምረው የማይፈቀድለትን ለባለቤቱ ደግሞ ትልቅ ትርጉም ያለውን ነገር ለምን ይይዛል? በማለት በተለያዩ መድረኮች ላይ ሲገኙ ሙግት ጥያቄ ያቀርቡ ነበረ ሪቻርድ ፓንክረስትም ሌሎችም በርካታ ሰዎች ስለነዚህ በብሪቲሽ ሙዚየም ስለሚገኙ የኢትዮጵያ ታቦታት ጽፈዋል፣ ሞግተዋል። እና የሙዚየሙ ምላሽ ግን ዝምታ ነው። ለምን? አሁንም እስቲ ለምን ብለን እንጠይቅ። እነዚህን ቅርሶች ቀደም ሲል እንዳልነው ያስጎበኛቸው አይደለም፣ ተዘግቶባቸው ከመሬት ስር ባለ ክፍል በሚስጥር ነው የሚቀመጡት። ከሰራተኞቹ እንኳን ሁሉም አይገቡም፣ የተመረጡ ናቸው ወደዚህ የሚገቡት። ምክንያቱም ታቦት ነው፣ ኃይል አለው፣ ካለ ቦታውን የተቀመጠው። ስለዚህ የሚፈጥርባቸው ስነ ልቦናዊም ቀውስ አለ፣ ጸጸት አለ፣ ፍርሃት አለ በሰራተኞቹ ዘንድ ማለት ነው። ምክንያቱም ሁሉም ነጭ ሲባል ሁሉም አውሮፓዊ ሲባል የኢትዮጵያ ጠላት ነው ብለን ማሰብ ሞኝነት ነው። ያንን ነገር የሚያደርጉት በመሪነት ደረጃ ያሉ የተመረጡ የተወሰኑ ቁልፍ ሰዎች ናቸው እንግዲህ ሁሉንም ህዝብ የሚመሩት እንጂ ተራው ዜጋ ተራ አንድ በዛ ሙዚየም ውስጥ የተቀጠረ ሰራተኛ ያን ያህል ክፋት አይኖረውም። ስለዚህ እነዚህ ሰዎች ህሊናቸውም ጤናማ ስለሆነ ለዛ ነው የጸጸት ስሜት የሚሰማቸው። ለምንድን ነው የኛን ያልሆነ ነገር እየተጠቀመበት ቢሆን እኮ ችግር የለውም። ምክንያቱም የብሪቲሽ ሙዚየም ሲጀመር የዓለምን ወይም ደግሞ የሰው ልጅን ውጤቶች ለማሳየት ተብሎ የተቋቋመ ነው። ለዚህም ተብሎ ከመላው ዓለም የተዘረፉ ቅርሶች ያሉበት ነው ብሪቲሽ ሙዚየም ማለት። ከህንድ ራሱ በርካታ ቅርሶችን ዘርፈው ወስደዋል። ከተለያዩ በተለይ ጥንታዊና ቅርስ ካላቸው ሀገራት ውስጥ እንግሊዝ ሰርቃ የወሰደቻቸው ቅርሶች ነው በዚህ በዓለም ላይ ግዙፍ በተባለው ብሪቲሽ ሙዚየም ውስጥ ያስቀመጠችው ማለት ነው። እና ታቦቱም ከሌላ ኃይል ስላለውና መንፈሳዊ ነገርም ስላለው ነው ሰራተኞቹ ላይ እንደዚህ አይነት መሸበርን፣ ጸጸትን፣ ፍርሃትን እነሱም ደግሞ ልክ እንደሌላው በመስታወት ዘግተው ለጎብኚ ይፋ ያላደረጉት ታቦቱን መቼም ሳይሞክሩ አይደለም፣ ሳይፈልጉም አይደለም። ምክንያቱም ሰርቀው ሲወስዱ እኮ ለሙዚየማችን ትልቅ ግብአት ነው ብለው ነው። ግን ያንን ማድረግ ያልቻሉት ታቦቱ በሚያሳያቸው ምልክትና ኃይል እንደሆነ ምንም ጥርጥር የለውም። እና ለምንድን ነው የማይመልሰው? ለምንድን ነው የብሪቲሽ ሙዚየም ይህንን ቅርስ የማይመልሰው? በተለያየ ጊዜ ቅርሶቻችን ተመልሰዋል አይደለ? አሁን የቀደም ሲል የጠቀስናቸው አፄ ቴዎድሮስ ፀጉራቸውን ላጭተው ወስደው ነበረ። እንደሚታወቀው ከብዙ ዓመታት በኋላ እዛ ቆይቶ ወደ ኢትዮጵያ ተመልሷል፣ ቅርብ ጊዜ ውስጥ ማለት ነው። ልክ እንደዛ እነዚህ ታቦታት ስለምንድን ነው ወደ ሀገራቸው የማይመለሱት? ለምንድን ነው ወደ መንበራቸው የማይገቡት ስንል ብሪቲሽ ሙዚየም ሕግ አለው ራሱን የቻለ እና የሚተዳደረው በእንግሊዝ ፓርላማ በሚወሰን ውሳኔ ነው እንጂ ማንም የብሪቲሽ ሙዚየም ሰራተኛ የበላይ ኃላፊም ቢሆን በቋሚነት ከሙዚየም ውስጥ ቅርስ አውጥቶ ወደ ሌላ ቦታ ማሻገር መስጠት አይችልም። ያ ይሄንን የሚከለክል ህግ አለ ማለት ነው በእንግሊዝ። እና በጣም እኮ የሚገርም ነገር ነው። ምክንያቱም ከመላው ዓለም ሀብትና ቅርስ ዘርፈው ይሄ ሙዚየም አቋቋሙ። ከዛም የመጣባቸውን ጥያቄ ስለሚያውቁ ከዚህ ሙዚየም ምንም አይነት ቅርስ ማውጣት ደግሞ አይቻልም ብለው ህግ አረቀቁ ማለት ነው። እና አንድ እንደ ምክንያት የሚነሳው ይሄ ህግ ስላለ ነው። ግን ህጉን
ፑሽ ቢደረግ ኢትዮጵያውያን እኛ ፑሽ ብናደርግ የእንግሊዝ ፓርላማ ይህንን ህግ ማሻሻል አይችልም ወይ ለኢትዮጵያ ይህን ታቦት ለመመለስ ሲል ማለት ነውና ሌላው ስጋት ነው ዋና ምክንያታቸው ማለት ነው። ይህን ቅርስ የማይመልሱበት ምክንያት ለኢትዮጵያውያን የነዚህን ታቦታት ከመለስን ከሌላውም ሀገር ይጠይቀናል፣ ለእኛም መልሱልን ይለናል። ቀደም ሲል እንዳልነው እነዚህ ቅርሶች በሙዚየም ውስጥ ያሉት አብዛኞቹ ተሰርቀው ከተለያዩ ሀገር የመጡ ስለሆኑ ባለቤቶቹ ሌሎች ሀገራት ናቸው። ስለዚህ እኛ አሁን ለኢትዮጵያ አንስተን ብንመልስ ሁሉም ለእኔም ቅርሴን መልሱልኝ ይለናል። ከዛ ያኔ ደግሞ ባዷችንን እንቀራለን የሚል ስጋትም ስላለባቸው ነው ማለት ነው። እንደ አውሮፓውያን አቆጣጠር በ2021 የታተመው የታዋቂው እንግሊዛዊ ጋዜጠኛና የታሪክ ተመራማሪ ባርናቢ ፊሊፕስ ስለዚህ ጉዳይ የጻፈውን እንግዲህ ማንበብም ትችላላችሁ። ወቅታዊ መረጃ ስለሆነ እሱ እንደውም ዋናው ትኩረቱ ይሄ አልነበረም። ዋናው ትኩረቱ ስለ ናይጄሪያ ይመስለኛል መጽሐፉ ላይ ግን በቅኝ ግዛት ዘመን ስለተሰረቁና ስለተወሰዱ ቅርሶች የሚመራመርና የሚያጠና ሰው ስለሆነ በዚህ በብሪቲሽ ሙዚየም ውስጥ የተዘጋባቸው 11 ታቦታት በምን መልክ እንደተቀመጡ ሰራተኞቹን ቃለ መጠየቅ አድርጎ ሰፊ ማብራሪያ የሰጠበት ክፍል አለና እንድታነቡ ትጋብዛችኋለሁ። በዚህ አጋጣሚ ግን እንደ ኢትዮጵያ ከኛስ ምን ይጠበቃል? እነዚህን ታቦታት እንደዚሁም ከኢትዮጵያ የተሰረቁ በጣም በርካታ ሀብቶች በየቦታው አሉ። በተለይ የብራና መጽሐፍቶቻችን ሰልጥነዋል፣ የዲሞክራሲ ባለቤት ናቸው በሚባሉ ሀገራት ላይ በሌብነት የተወሰዱ ሀብቶቻችን መቼ ነው የሚመለሱት? እነሱን ለማስመለስ ከኛ ምን ይጠበቃል? እኛስ መቼ ነው አንድ ሆነን እርስ በርስ መከፋፈላችንን ወደ ጎን አድርገን እርስ በርስ መጋደላችንን ትተን እንደ ሀገር የምናስበው፣ እንደ ሀገር የምንቆመው፣ እንደ ሀገር ወኔ ኖሮን የሆነ መነሳሳት ኖሮን የጠፉ ቅርሶቻችንን እንኳን ይሄ ትውልድ የራሱን ቅርስ እንደ አባቶቻችን ባይሰራ እንኳን የተሰረቁ ቅርሶቹን እንኳን ቢያስመልስ እኮ ለኢትዮጵያ ትልቅ ውለታ ነው እና በዚህ ዙሪያ ውስጥ የተሰማሩ ሰዎች፣ ባለሙያዎች፣ ባለስልጣኖች የኢትዮጵያን የተሰረቁ ቅርሶች ለመመለስ ምን እያደረጉ ነው? ምን አይነት እንቅስቃሴዎች እየተደረጉ ነው? በሚል እንግዲህ በጥያቄ እንደመድመዋለን ይህም መርሃ ግብር ማለት ነው። እናንተስ ምን ታስባላችሁ? እነዚህ ታቦታት እውነት ወደ መንበራቸው ይመለሳሉ? ወደ ኢትዮጵያ ይመለሳሉ? እኛ ያንን ቀን እንመኛለን፣ ተስፋም እናደርጋለን። በዓለም ላይ አንድ አባባል አለ፣ እንደ እስራኤል ሕዝብና እንደ ኢትዮጵያ ብራና የተበተነ የለም ይባላል እና እስራኤላውያን እንኳን አሁን ከተበተኑበት ተሰብስበው ሀገር መስርተው እየኖሩ ነው። የተበተኑት የኢትዮጵያ ብራናዎችም ወደኛ መጥተው እንደ ቅርስም ለቱሪስት የምናስጎበኛቸው በውስጣቸው ያሉትን ጥበቦች መተርጎም የሚችሉት የኢትዮጵያ ሊቃውንት ብቻ ናቸው። በጣም የሚገርመው የሰረቋቸውን ብራናዎች የተጠቀሙት በጣም ትንሹን ፐርሰንት ነው ይባላል። ምክንያቱም ያን ያህል መፍታቱን መተርጎሙን ሚስጥራዊ ኮዶቹን መፍታት ስለማይችሉ ማለት ነው። በእርግጥ አንዳንድ ሆዳደር የሆኑ ለገንዘብ ሀገራቸውን ሃይማኖታቸውን የሚሸጡ ሰዎች ከኢትዮጵያ በገንዘብ እየወሰዱ እንደሚያስተረጎሙ የተለያዩ ቀመሮችን እንደሚያስፈቱ እናውቃለን። ግን ደግሞ ያም ሆኖ ሙሉ በሙሉ አልተጠቀሙባቸውም። ስለዚህ የነዚህ ብራናዎች የነዚህ ውድ ቅርሶች ባለቤት ሀገራችን ኢትዮጵያ ናት። ሊቃውንቱ ናቸው እነሱን ሊፈቱ ሊተረጉሙና ወደ ጥቅም ሊቀይሯቸው የሚችሉትና እነዚያ የተበተኑ ብራናዎቻችን ቅርሶቻችን ወደ ሀገራችን ተመልሰው ኢትዮጵያ በራሷ እውነት የምትድንበት በራሷ እውቀት አበባ የምትታይበት ዘመን እንዲመጣ እንመኛለን። የነበረን ቆይታ ይህንን ይመስል ነበረ። ሀሳብ አስተያየታችሁን አስቀምጡልን። ይህንን መርሃ ግብር ለብዙዎች እንዲደርስ ሼር አድርጉት፣ ላይክ አድርጉት። ስለነበረን ጊዜ እናመሰግናለን። በሌላ መርሃ ግብር ደግመን እስከምንገናኝ ቸር ቆዩ።